ሰባት የኢትዮጵያ ዩቲዩበሮች የሚሳሳቱት ስህተትና እነሱን ስህተቶች እንዴት እናርማለን? ዩቲዩበሮች ቻናላችሁ አላደግ ብሏችኋል ወይም አዲስ ዩቲዩብ ቻናል መጀመር ትፈልጋላችሁ? ቻናላችሁ ማድገው በእነዚህ ምክንያቶች ነው። በዛሬው ቪዲዮአችን ስህተቶችን እንዴት ማረም እንዳለብን እናያለን። አንደኛ፣ መቸኮል። ብዙ ዩቲዩበሮች የሚመስላቸው በአንድ ቀን በሺዎች የሚቆጠሩ ቪው እንደሚያገኙና በአንድ ወር ውስጥ እንደ ትላልቅ ዩቲዩበሮች በወር እስከ $500 የሚሰሩ ይመስላቸዋል። እውነታው ግን እነዛ ዩቲዩበሮች ይሄን ስኬት ለማግኘት በትንሹ 4 ዓመት ፈጅቶባቸዋል። ለምሳሌ ዮናስ ሞ የሚባለውን ዩቲዩበር ብንወስድ እዚህ ስኬት ላይ ለመድረስ 4 ዓመት ፈጅቶበታል። ዩቲዩብ ጊዜ ይፈልጋል። በጣም ፈጣን እድገት ከፈለጋችሁ ቀስ ብላችሁ ተረጋግታችሁ ሳትሰለቹ ስሩ። ዝም ብላችሁ 5 ቪዲዮና 6 ቪዲዮ ለቃችሁ ዩቲዩብ አይከፍልም አትበሉ። እናም ስንት ቪው እንዳገኛችሁ ሳይሆን ቪዲዮ ላይ ያለውን ችግር በማየት ለማስተካከል ሞክሩ። ሁለተኛ፣ ኒች አለመምረጥ። በተቻላችሁ አቅም ኒች ምረጡ። ለምሳሌ ተች ቪዲዮ መስሩ ከሆነ ተች ቪዲዮ ብቻ ስሩ። ለምሳሌ አንዳንድ ዩቲዩበሮች ዛሬ vlog ይሰራሉ፣ ነገ ጌሚንግ ቪዲዮ ይሰራሉ፣ ከነገ ወዲያ ደግሞ ፈኒ ቪዲዮ ይሰራሉ። እንደዛ ካርጋችሁ ዩቲዩብ ቻናላችሁ በፍጹም አያድግም። ሰው ሰብስክራይብ የሚያደርጋችሁ በምክንያት ነውና ማለት ነው። በቃ ዝም ብላችሁ የመረጣችሁትን ኒች ብቻ ስሩ። ሶስተኛ፣ ፉል ቪዲዮ ኤንድ ኦዲዮ ኳሊቲ። እሺ አሁን ደግሞ ስለ ቪዲዮአችሁ ጥራትና ስለ ኦዲዮአችሁ ኳሊቲ እናወራ። አንዳንድ ዩቲዩበሮች ምርጥ ቪዲዮ ኖራቸው፣ የሚያስተምር ቪዲዮ ኖራቸው፣ ኢቭን ከትላልቅ ዩቲዩበሮች ከነ ዮናስ ሞና ከነ ዩቲዩበር በላይ የሚያስተምር ቪዲዮ ኖራቸው፣ ግን በቪዲዮአቸው ጥራት አለመኖርና በኦዲዮአቸው አለመስተካከል ምክንያት ቪው ሳያገኙና ቪዲዮአቸው ቫይራል ሳይወጣ ሲቀር እናያለን። እናም እነዚህን ችግሮች ለማስተካከል በተቻላችሁ አቅም ቪዲዮአችሁ ኳሊቲ እንዲኖረው አድርጉ። ኢቭን ይሄን ነገር ካፕከት ላይ ማድረግ ትችላላችሁ። የተለያዩ አጀስትመንቶች አሉ። እነሱን በማስተካከል ቪዲዮአችሁ ምርጥ ጥራት እንዲኖረው ማድረግ ትችላላችሁ። ወደ ኦዲዮ ስንሄድ ደግሞ በተቻላችሁ አቅም ድምጻችሁን በማይክ ብትቀርጹ ጥሩ ነው። ማይክ የለንም ካላችሁ ደግሞ የኔ ቴሌግራም ቻናል ላይ ምርጥ የማይክ አፕሊኬሽን ስላቀረብኩላችሁ እሱን በማውረድ ጥርት ያለ ድምጽ መቅዳት ትችላላችሁ። በተጨማሪም በተቻላችሁ አቅም ቪዲዮአችሁን ወይም ድምጻችሁን ስትቀዱ በማታ ሲሆን ማንም ስለማይረብሻችሁ በማታ ብትቀርጹ ጥሩ ነው ማለት ነው። አራተኛ፣ ተምኔል ኤንድ ታይትል። ቪዲዮአችሁ ምንም ያህል ምርጥ ቢሆን፣ ምንም ያህል ጥሩ ቢሆን፣ ምንም ያህል አስተማሪ ቢሆን ተምኔልና ታይትላችሁ ምርጥ ካልሆነ ቪዲዮአችሁ ምንም ቪው አያገኝም። ጭራሽ ምንም ኢቭን 0 ቪው ሁላ ሊሆንባችሁ ይችላል። ለምሳሌ ላስረዳችሁ። ምርጥ አስተማሪ ኮንተንት ሰራችሁ። ለምሳሌ ዩቲዩብ ቻናል እንዴት ማሳደግ እንዳለብን ቪዲዮ ሰራችሁ። ሰው የእናንተ ቪዲዮ ዩቲዩብ ማሳደጊያ እንደሆነ እንዴት ያውቃል? ተምኔል ከሌላችሁ፣ ታይትል ከሌላችሁ እንዴት ያውቃል? ስለዚህ ሰው ምንም ስለማይመስለው አይነካውም። ኢቭን ዩቲዩብ ራሱ ሲን ቪዲዮ የት መውሰድ እንዳለበት ስለማያውቅ ማንም ጋር ወስዶም የማንም ፔጅ ላይ ወስዶም ቪዲዮአችሁ መሃል ላይ ዝም ብሎ ይቀራል። ምንም ተምኔል ካልተጠቀማችሁና ምንም ታይትል ካልተጠቀማችሁ ለ3 ዓመት እንኳን በተከታታይ አፕሎድ ብታደርጉ ምንም ለውጥ እንደማይኖራችሁ እወቁ። ውስጥ ከምትሰሩት ከቪዲዮ ኤዲቲንጉ በላይ ተምኔሉ ዋና ነገር ነው። ምክንያቱም ሰው ቪዲዮአችሁን ከነካላችሁ ስለሚፈልገው ኤዲቲንግ እንኳን ጥሩ ባይሆን ማየቱ አይቀርም። ለምን? ሰው ኢንፎርሜሽኑን ስለሚፈልገው ማለት ነው። እና ተምኔላችሁና ታይትላችሁ ላይ በጣም ስሩ። አምስተኛ፣ ፕሮሞት አለማድረግ። ይሄ ሁላችንም ግራ ያጋባችሁ ይችላል። ግን እውነታውን እንነጋገር ከተባለ ብዙ ሰዎች በኢትዮጵያ ውስጥ ዩቲዩብ ይጠቀማሉ ለጊዜያቸው የሚያጠፉት። በኢትዮጵያ ውስጥ 75% ሰው ፌስቡክ ተጠቃሚ ነው እና ቻናላችሁ ፌስቡክ ላይ ፕሮሞት ብታደርጉ የበለጠ እድል ይኖራችኋል። እናም ሌሎች ሶሻል ሚዲያዎች ላይም ፕሮሞት ማድረግ አለባችሁ። ለምሳሌ ቴሌግራም ቻናል መክፈት። ይሄን ስላችሁ ቴሌግራም ቻናል ትከፍታላችሁ። 1000 ሰብስክራይበር ከደረሳችሁ አካውንታችሁ ገንዘብ መስራት ይችላል። ይህ የቴሌግራም አዲሱ ህግ ሲሆን አካውንታችሁ ገንዘብ ይሰራል። እናም በቴሌጋ.io በሚባል ዌብሳይት አማካኝነትም ገንዘብ መስራት ትችላላችሁ። ስለ ቴሌጋ.io ዌብሳይት ቪዲዮ እንድሰራላችሁ ኮሜንት ላይ ጠይቁኝ። እናም አሁን ወደ ራሳችን ቪዲዮ ስንመለስ ቻናላችሁን በብዙ ሶሻል ሚዲያ ማስተዋወቅ ቻናላችሁ ላይ ፈጣን እድገት ያሳያችኋል። ለምሳሌ አንድ ኤግዛምፕል ልጨምርላችሁ። ቴሌግራም ቻናል ከፈታችሁ
1000 ሰብስክራይበር ሞላችሁ፣ ዩቲዩብ ላይ አንድ ቪዲዮ ለቀቃችሁ፣ የቪዲዮ ሊንክ ቴሌግራም ቻናል ላይ ለቀቃችሁ፣ እናም 1K ሜምበር ካላችሁ ቢያንስ 500 ሰው ያን ሊንክ ያየዋል። ከዛ በኋላ ከ500 ውስጥ 300 ሰው ወደ ቪዲዮአችሁ ይገባል። 300 ቪው ማግኘት ደግሞ ቀላል አይደለም። እሱንም በ1000 ሰብስክራይበር ብቻ 10000 ቢኖራችሁ አስቡት። 5000 ሰው ሊያይላችሁ ይችላል፣ 3000 ሰው ሊያይላችሁ ይችላል። እና ቻናላችሁን ፕሮሞት ማድረግ በጣም ትልቅ ጥቅም አለው ማለት ነው። በዛውም የኔን የቴሌግራም ቻናል ጆይን ማለት እንዳይረሱ፣ ሊንኩ ዲስክሪፕሽን ላይ አላችሁ። ስድስተኛ ኖት ኢንጌጂንግ ዊዝ ቪወር። ይሄን ደግሞ በሁለት አይነት መንገድ ነው ከፍለን የምናየው። የመጀመሪያው ከኮሜንተሮቻችሁ ጋር ያላችሁን ሪሌሽንሺፕ ማለት ነው። ለምሳሌ አንድ ሰው የእናንተን ቪዲዮ ወዶ ፈቅዶ አየላችሁ፣ እስከ መጨረሻው ካየላችሁ በኋላ ኮሜንት ይጽፍላችኋል። ኮሜንቱም የሆነው ወይ የአድናቆት ነው ወይ ደግሞ የጥያቄ ነው። ካደነቃችሁ አመሰግናለሁ ማለት ወይም ጥያቄ ሲጠይቃችሁ በሱ ጥያቄ መሰረት ወይ ቪዲዮ መስራት ወይም ደግሞ እዛው ኮሜንት ላይ የሱን ጥያቄ መመለስ። ይሄ ደግሞ እናንተና ኮሜንተራችሁ መሃል ያለውን ሪሌሽንሺፕ ያሳድግላችኋል። እናም እንዲህ ባደረጋችሁ ቁጥር ሰው ያምናችኋል፣ ይወዳችኋል፣ የእናንተን ቪዲዮ መከታተል ይጀምራል ማለት ነው። ይሄ አንደኛው ሲሆን ሁለተኛው ደግሞ ማስታወስ ይባላል። ለምሳሌ አንድ ሰው የእናንተን ቪዲዮ አየ፣ ከጨረሰ በኋላ በጣም ብዙ ሰዎች የሚፈልጉትን ኢንፎርሜሽን ካገኙ በኋላ ዝም ብለው ነው ከቪዲዮ የሚወጡት። እናንተ ግን ምን ትላላችሁ? ላይክ እና ሼር፣ ሰብስክራይብ ማድረግ እንዳይረሱ ትላላችሁ። በዛን ሰዓት ሰው የእናንተ ኮንተንት ጠቃሚ ከሆነ ከወደደው ማድረጉ አይቀርም እና ሌላም ጊዜ እናንተን ይከታተላል ማለት ነው። በተጨማሪም እንዳረሱ ይሄን ቪዲዮም ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ። እናም የዛሬ ቪዲዮአችን እዚህ ጋር ያበቃል። የሚከብዳችሁ ነገር ካለ ኮሜንት ላይ መጠየቅ እንዳረሱ፣ ሰብስክራይብ ማድረግ እንዳይረሱ። ቻው።